ሰላም እንዴት ናችሁ የዩቲዩብ ተመልካቾች? ዛሬ የማሳያችሁ በፒክሲላብ አፕሊኬሽን ውስጥ እንዴት የተለያዩ ፎቶዎችን ወይም ደግሞ የምንፈልጋቸውን ነገሮች ወደ ፒክሲላብ ኢምፖርት እናደርጋለን የሚለውን ነው። በመጀመሪያ ፒክሲላብ አፕሊኬሽኑን እንከፍታለን። ፒክሲላብ አፕሊኬሽኑን ስከፍተው ልክ አሁን እኔ እንደዚህ በስክሪኑ ላይ እንደምመለከተው ነው የሚመጣላችሁ። በመቀጠል ምን ታደርጋላችሁ? እዚህ ጋር ኒው ቴክስት የሚል አለ። እሱን ስለማያስፈልግ እናጠፈዋለን። በመቀጠል እዚህ ጋር ያከበቡላችሁን በቀይ ክሊክ እናደርጋለን። እሱን ክሊክ ስናደርግ የተለያዩ ነገሮችን ያመጣልናል። የምንፈልገው ኢምፖርት የሚለውን ስለሆነ እዚች ጋር ያከበቡላችሁ ኢምፖርት የምትለዋለች እሷን ክሊክ አድርገን ፎቶ ወይም የተለያዩ ነገሮችን እናንተ የምትፈልጓቸውን ነገሮች ከጋላሪ ማምጣት ትችላላችሁ ማለት ነው። ሌላው ደግሞ ይሄ ኢምፖርት የሚለውን ከዚህ ውጪ ሌላ ቦታ የት እንደምናገኘው ላሳያችሁ። እዚህ ጋር ፕላስ ምልክቷን አሁን ያከበብኩላችሁ ማለት ነው። እሷን ክሊክ ስናደርግ ቴክስት የሚላለ፣ ከረንት ዳታ የሚላለ፣ ስቲከር፣ ሼፕ፣ ፍሮም ጋላሪ ኤንድ ድሮው የሚላለ እኛ የምፈልገው ፍሮም ጋላሪ የሚለውን ነው። ስለዚህ ፍሮም ጋላሪ ማለት ቅድም ላሳያችሁ ኢምፖርት ምትለዋን ታመለክታለች ማለት ነው። ለምሳሌ አንድ ነገር ላሳያችሁ። ከዚህ ከጋላሪ ፍሮም ጋላሪ የሚለውን ስንነካ ወደ ጋላሪያችን ይወስደናል። ከዛ ለምሳሌ ይሄን ክሊክ እናድርግ፣ ራይት እንላለን። ከዛ ራሱን አመጣልን ማለት ነው። ስለዚህ እንደዚህ አድርገን ኢምፖርት ማድረግ እንችላለን ማለት ነው። እንዲሁም ደግሞ አሁን ኢምፖርት ያደረግነውን ክሮፕ ለማድረግ ከፈለግን እዚህ ጋር ይችን ማለት ነው ክሊክ አድርገን ክሮፕ ማድረግ እንችላለን። እንደዚህ አድርገን መጠቀም እንችላለን። የዛሬው ቪዲዮ ይህን ይመስል ነበረ። ሌላ የምትፈልጉት ነገር ካለ ኮሜንት ላይ መጻፋችሁን አትርሱ። ይህን ቪዲዮ ላይክ እንዲሁም ደግሞ ቻናሉን ሰብስክራይብ ማድረግ አትርሱ። በቀጣይ እስከምንገናኝ ሰላም።